እሺ ዘፋት ማለት ነው ሴትዮ ዛሬ ጉድ ሰርተሽኝ ዛሬማ ሰማቱ አዋርዶሻል በቁምሽ ተዋረድሽ ደግሞ ስለጥ እኔ እኮ ነግሬዋለሁ ልጆቼ ለምንድን ነው እንደዚህ ሆነው ማያገቡት የማይሆን ልብስ የሚለብሱት ብዬ ነግሬው ነበር የመጣሁት አመጣሽው ይኸው በዚህ ጋር ይሁን በነገርሽ ይኸው በስመ አብ ወወልድ ወመንፈስ ቅዱስ እዚህ ላይ ያለ ቆይ እንዳይቀጸፉ አይቀስፈኝም እኔ ሰማቱ ልጅ ነኝ እንዳይቀጸፉ አንቺ ዘፈን እኔ አንቺ ሴትዮ እኔ ሲሉ ነው የሰማሁት አንቺ ሴትዮ ነገርኩሽ ዛሬ ቆይ ቅድማያቴ ልጆችን ምን አርግልኛልሽ ልጆቼ እንዲያው ልጆችን አሳድግልኝ ልጆቼን ለቁም ነገር አብቃልኝ ይኸው በዙ እኮ ነው ተማሪ አይደሉ ተማሪ ይኸው ተማሪ አንደኛው ተማሪ ትያለሽ እንዴ ይኸው ትዳር አልቦ ቀርተው አንደኛውም ዲግሪ ይዛለች አንደኛው በዚህ የመጣ ዲግሪ ጥንቅር ብሎ ይቀር እኔ እኮ ሰማዕቱንም ለምንዋለሁ ይችንም ደግሞ እንደው እናቴ ዱሳንቲ ልጅ ነው እርግነታ የምታረጊው ምንም እኮ አላደርግም ጌታዬ እንደው ሳንቲም አስቀምጣለሁ እንደው አንዳንዴም ደግሞ ልጆች ሲያስቸግሩኝ ሄደትልና እንደው ባክሽ እላታለሁ ከዛ ልጆቼ እንደዚህ ባይ አረጋቸዋለሁ እሙት እንደው ላይሽ ላይ ያለው መንፈስ የተዋረደ ይሁን አሁን መንፈስ የለብኝም አንቺ ሴት ዛሬ ነገርኩሽ መንፈስ የለብኝም እውነት እውነታለሁ እርሱ መንፈስ የለብኝም ወይ በቃችሁ ከእንግዲህ በኋላ ከዚህ ቤት እኔ ከእንግዲህ በኋላ እዚህ ቤት አልገባም ማን አንተ ሰማት እሷ እኮ ወደ ልቧ እሷ እኮ አታመልከኝ አያቷ ናት አሁን ወደ ልቧ መልስ አንቺ አቤት አማት ቢስኪ በስመ አብ ወወልድ ወመንፈስ ቅዱስ ምን አልኩኝ የት ነበርኩኝ ስትቀባዥሪ ነበር ምንድን ነው የቀባዥሽ ወይ አቤት ዛሬ በቃ እንደው እዛ እንትን በሉት አቃጥሎት ወይ ችግር የለውም በቃ እንደው ካልሆነ ለአንተ ምን ይሰማል እሱማ እኮ ለአንተ ምን ይሰማል ይባቋለ ሰማዕቱ እሱማ አይሰማዕቱ አዋረድክልኝ አንተ እኔ ቤቴ ውስጥ ምንም የለ እያልኩ ስከራከር ስቆይ ታዲያ እኮ ቆይ እርሱ ይኸው የምትወድ ሰማዕቱ ይኸው የምትወድ ሰማዕቱ አንተን የለመነ መቻፍ ያውቃል ግን እርሶን እጅ መጥቼ ሳታሳፍረኝ ግን እርሶን የምጠይቁት ነገር አለ ምንድነው ይሄ ነገር ከየት እርሶን እንዴት አወቁት ደግሞ ሰይጣን ነው ያላችሁት እኔ ሰይጣንን አላመልከው ግን አያቴ ምን ትላለች ጠቋር ጠባቂ መላእክት ነው ስትል ሰማታለሁ በእውኑ እኔ ማቆቆ እና ሂዳት ሚካኤልና ሰኔ ሚካኤል ምን ታረጊለታለሽ እኔ እኮ ነገርኩት እርሶ ማለት ነው እንደው እዛ አያቴ ጋር የዛን ሰዓት ላይ ቆሎን በተን ያደርጉለታል አንቺስ እኔ እንኳን ብዙም አይደለሁኝም ግን ታረጊያለሽ ዶሮ አደረግ ነበር አሁን ግን እንደው ብቻ ይቅር ልጆቼን ምን አረግሻቸው ብቻ ግን አሁንማ ተናገሪ እለሽ ላይ ያለውም ተናግሯል ምን አለ ሁሉንም ተናግሯል
ምን አለ? አቤት ሁሉ ቀፋጠረ። እንደዚህ የሚዋረድ ነው እንዴ? አዎ የሚዋረድ ማን ነው ግን የሚያዋርድ? እንደዚህ የሚዋረድ ነው ታዲያ ለምንድን ነው ጠቋር ነኝ ምናምን ነኝ የሚለው? እና የተጣለ መልአክ አይደለ እንዴ? እኔ አባታችሁ ነኝ፣ ጠቋር ነኝ፣ መልአካችሁ ነኝ፣ እምጠብቃችሁ ነኝ። ውሸቱን ነው። ጠባቂ መልአክ መልአኩ ቅዱስ ሚካኤልና ቅዱስ ገብርኤል ቆይርሶ ከየት አገኙ? አንቺዬ ይሄ ደግሞ በማህፀን የተሾመ አለ ቅዱስ ሩፋኤል ቆይርሶ ማለት ይሄንን እንዴት አወቁ? እኔማ ሰማዕቱ ጋር እያልኩኝ እያዘገምኩ ስሄድ እንደው ልጆች ቪዲዮ ከፍተው በዚህ ምንድን ነው የሚባለው በሞባይሌ ይሄ ትልቅ ሞባይል በሱ ከፍተው ቪዲዮ ምን አረገ እያልኳቸው ምንድን ነው ልጆቼ ምንድን ነው እንደው ድክም አለኝ እስኪ ብያቸው ና ብለው እንደው ወደ ጥላ ሲያሳርፉኝ ምንድን ነው የምታዩት ብዬ ስጠይቃቸው ይሄ መልአከ ምክራት መምህር ግርማ ወንድሙ ይባላል። ግርማ ታውቂያለሽ እንዴ? እሱ እኮ ሰውዬ እሱ ሰውዬ ጠንቋይ ነው። እሱ ሰምቻለሁ። እሱማ ጠንቋይ አይደለም። አይ ጠንቋዩማ አንቺ ዘሹ ጨሌ እያልሽ የምታመልኪያት ናት። ኧረ ተው ጠንቋይ ነው እሱ ሰው። እኔ ሲሉ ሰማሁ። ከዛማ ልንገርሽ ምን ይላል መሰለሽ? ስገዱ፣ ጸልዩ። እቤታችሁ ጨሌ ካለ ልጆቻችሁ መረን ይሆናሉ፣ ሱሪ ይለብሳሉ። ይሄ አባ ግርማ የሚባለው ሰውዬ ማለት ነው። የዛ የመምህር ተስፋዬ ደቀ መዛሙርት ይሄ መምህር ተስፋዬ የሚባል ደቀ መዛሙርት ነበር። ይሄ የእሱ ተከታይ ነው። አንቺ ሴትዮ ከልብሽ አላመንሽም እንዴ ዛሬ? ይኸውልዎት እንደዛ ሳይሆን እኮ እኔ እነሱ ሲባሉ ሰማለሁ። ዝም ብለው አሉ ሰይጣን እንደዛ ነው የሚሉ አሉ። አንቺ ሴትዮ እኔ ሲሉ ነው የሰማሁት። ጌታ ተረገምክ ሴትዮ። አይ ይኸውልዎት አስረዱ ላስረዳሽ ሳስረዳሽ ብለሽ አዳምጪ። አሁን ይሄ መንፈሱማ መንፈስ ነው እና ደግሞ ከተያዘ ልክ እንደ ቅድሙ እንዳንቺ ይያዛል። ይሄው ተይዞ ተለፈለፈ አይደል? ይሄ ጠቋርም የሚባለው አይቲ እሱማ ምን ያደርጋል መሰለሽ? ይዋኔ ገዳም ይገባል አሉ መነኩሴዎቹ ጋር። ከዛስ አቦ ከመነኩሴዎቹ ጋር አብሮ ይመነኩሳል። ከዛ ደግሞ ምን ያደርጋልኝ ቤተ ክርስቲያን ደግሞ ካህናቶቹ ላይ ያድርና ቅዳሴ ይቀድሳል። ግን ደግሞ ለሰዎች ደግሞ መተት ያደርጋሉ። እነዚህ ደብተራዎቹ መምህር ተስፋዬ ደብተራው እና ማን ነው? ቄሶቹ ናቸው እንጂ እና አሁን አከሊያ ያመርጌታን አታውቂው እንዴ አንቺ? እና እነዚህ አሁን መምህር ተስፋዬ የሚባሉት እነሱ የሱ ደቀ መዛሙርት የአባ ግርማ ድርቅ አትበይ ይሆን። እነሱማ ንቁ መንፈሱ ልጆቻችሁ ሱሪ ያስለብሳል፣ ይሄ አጫጭር ልብስ ያለብሳል፣ ትዳር እንደይዙ ነው የሚያረጋቸው። ከዛ ደግሞ ይዋኔ እሱ ብቻ መስሎሽ ነው ሴቶቹ ልጆች ከሴት ጋር ግንኙነት ያደርጋሉ አሉ። አይ መግማማት ነው። አዎ ይሄ አንቺ የምታመልኪያት ይቺ ጨሌሽ እሷን ይቺ ነው አሉ ይሄን ነው አሉ የምትሰሩ። ጉድ እና ልጆችን አበላሽቻቸዋለሁ። እኔ እኮ ከክላሳቸው አይወጡም። እንደው ክላሳቸው እንደተዘጋ ነው። አይሹ ጉዳችን አሁን የብዙ ቤት እኮ ነው ይዋኔ። አይ እሺ አሁን እንደው ክላሳቸው ምን እየሰሩ ነው? በምንድን ነው የማውቀው ይዋኔ? ከዚህ በኋላማ እኔና አንቺም ስጋውና ደሙ እንቀበላለን። ገና ነን እኮ ወይ ይዋኔ። ከዚህ በኋላማ ምን ይበጀን ብለሽ ነው? ለነገሩ እውነቱን ነው እሱ። መቀበል አለብን መግባት አለብን። አይ አረገባለሁ። እኔ ልጆችን ይመልስልኝ ሰማቱ። ይኸው እገባለሁ። በቃ እንግዲህ ስጋው ደግሞ ተቀብለን
በስጋው ደግሞ እየታተመን እንግዲህ እስካሁን የጠፋው ጠፍቷል። ከዚህ በኋላ ልባችን አንድ አድርገን እየጸለይን ይሄ ተስፋ ስላሴና ይሄ መልአከ ምክራት የሚያስተምሩትን ትምህርት በደንብ አዳምጠን ልጆቻችን እንመልሳለን። በቃ አዳምጣለሁ ንስሐችን ገብተን አዳምጣለሁ። ወይ ያጥቆረውና እኔ ጠቋር መልአካችሁ ነኝ ሲል ከርሞ እንደዚህ አይደለም የሚለው እኔ ጠባቂ መልአካችሁ ነኝ አለ። እስኪ አንድ ጥያቄ ልጠይቅሽ። አያቴም እንደዛ ነው እንደዚህ ነው እያለ አሁን ቤተሰቦቻችን ይሄ ጠቋር እኔ ነኝ ጠባቂያችሁ እያላቸው ሲሞቱ ሲወል ይሄ የሆነ አንቺዬ ጾለት አሰምተው ምን አይነት ጸሎት? ይሄ ራእየ ማርያምና መንገደ ሰማይ ነው። ምንድነው ደግሞ እሱ? መንገደ ሰማይ ማለት የሰማይ መንገድ የምናይና የዚህን ዓለም መንገድ የምናይበት ነው። መንገደ ሰማይ ላይ ምን ይላል መሰለሽ ዮሐኔ? ተሳስቶ የሰውን ንብረት የሰረቀ በዚህ ምድር ላይ ምጽዋት ያላደረገ ለተራቡት ያላበላ ለተጠሙት ያላጠጣውን ሲኦል ነው የሚገቡት። እሳቱ እየነደደ ከዛ ነፍሳችን ከስጋ ስትለይ ኃጢአት በደብተራ በዚህ በጨሊዋ ስናመልክ የኖር ነው። ወደዛ ስንሄድ ምንም በጎ ስራ አልሰራችም ይላል። የእኛ ናት። ከዛ ወደ ሲኦል ይዘውን ይሄዳሉ። እሱ ብቻ እንዲህ ይቅር ይበላል እንጂ እኛስ እንኳን አጥፍተናል። በቃ ዞሮ አሁን እንደው ማድረግ ያለብን ነገር እናድርግና ዛሬ ልጆቻችንን ለዛሬ ሰማዕቱ እንደው አስተምሮኛል። እንግዲህ ከተረዳሽው እንደዛ ነው። እንግዲህ ምን ይደረጋል? ተጫወተበት ህዝቡ። እንደው የእንትና የመምህር ተስፋዬ ያሉት ማለት ነው። እንደው የት ነው የሚገኘው? በምን ትምህርቱ ነው? ይሄ በቴክኖ ይሄ በምንድን ነው አንቺዬ? ይሄ በትልቁ ስልክ ነው የሚገኘው። በሌላ አይገኝም። እንደው እኛ ማዳመጥ እንደው የምናዳምጥበት እንግዲህ እንደው ልጆቹን እንደው እኔ ደካማ ነኝ የምችለውበትን አከፋፈቱን ትልቁን ስልኩን ይሄ ትልቁ ሞባይሉን አልችልም። እስኪ የሆነ መላ ፍጠሩና ሬዲዮን ነገር ገዝታችሁ አምጡልኝ። ለምን እንደዛ ይላሉ? እኔ ልጆቹን ሄድና እዚህ ስልካቸውን ስጡን ግቡ እስኪ እዚህ ውስጥ ብዬ ልበላቸው። ቆይ ዮሐኔ እንደሱማ ካረግነ ልጆቹ ይሄዱብናል። ወዴት ይጠፋሉ? ሲነቃበት ዮሐኔ መንፈሱ ልጆቹን ይዞብን ይጠፋል። ስለዚህ ማድረግ ያለብን መጀመሪያ እኔና አንቺ ንስሐ ገብተን ስጋው ደግሞ ተቀብለን ከዛ መንፈሱ እንዲታሰር እናደርገዋለን። እዚህ ይሄ መልአከ ምክራት ጋር ወይሳቸው ጋር እንሄዳለን። እዛ አዎ እንጠመቃለን። እሺ በቃ እንግዲህ እንደዛ ካሉ በቃ ችግር የለውም። አይ እንደዛ ነው የሚሻለው። እንደዛ ነው በቃሽ። በቃ ዞሮ እስኪ ሰማዕቱን እስኪ እንደው ለሰላም አይሰማት ዛሬ እንደው አዋረደኝ። እኔ ማልል ማለት አልችል አንቺዬ። አይ አረጀ በርጅና አዋረደ። እንደ ሰማዕቱ እኔማ የልቤን ሰምቶ ከዚህ በኋላ ልጆቼ ትዳር ይዙም ቀረ። ልጆቻችን ከዚህ በኋላ ያገባሉ። ጠላታችን እንደው እንጥራቸውን እንደው ይጫወቱ ወይ ዝም ልበላቸው? ቆይ አሁን ገና ነው። ቆይ እንደዚህ በችኮላ አይሆንም ዮሐኔ። ግራ ቢገባኝ እኮ ነው። መጀመሪያ እኔና አንቺ ስጋው ደግሞ ተቀብለን ከዛ በስማቸው ደግሞ እንቆርብና መንፈሱን እንስበዋለን። ከዛ በኋላ ነው ይሄ መልአኩ በ22 የሚውለው አንቺዬ ስሙ ጠፋብኝ። ቅዱስ ኡራኤል አይዋ የሱን ጸበል አምጥተን እንረጨና ቤቱን እንደው ለልጆቹም
በሆነ ነገር አድርገን እንዲጠጡ አድርገን ከዛ በኋላ ቅዱስ ዑራኤል ይረዳናል። አይ በቃ እሺ፣ አይ በቃ እስኪ እንደው የሆነ ነገር እንደው ላምጣ እንደው የሚበላ ምንም እንትን የሚል ኧረ እኔ ዛሬ ማለት ሆዴ ሞላ እኮ ሰማዕቱ አዋረደሽ እኮ አንቺን። አይዞሽ